ኢትዮጵያ የምትባል ሀገር ግን give me anxiety በማገባኝ ነገር እኮ ምንም ስለዛች ሀገር ሳልሰማ ምንም ነገር ስንት ሳንል መኖር የምችልበት ሀገር ቁጭ ብዬ ጧት wake up እንደዚህ አይነት ዜና እንሰማለን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 17 እና 385 it's like not everybody ምናምን እያልን እዚህ ስንከራከር እንውላለን። ግን እንደዚህ አይነት ነገር ስናይ ምንድነው የሚባለው? ወይ የ11 ዓመት ልጅ ምን ትሁን ነው? I don't get it እኮ like you know what I've seen it all in my life። ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገሮች፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care። ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ ነው። በቃ ሊትራሊ በጣም የምፈራው like ሊትራሊ I don't understand ነው እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባውን ሄልፕለስ የሆነ ልጆች ሲቆጣቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ አለው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤው ምናምን በጣም ነው የሚያስፈራኝ። I don't understand እስከ መግደል ደረጃ this is too much. Honestly ይሄ app is gonna kill me. ምንም I have nothing ምንም ከዚህ አፕ የሚቀርብኝ ነገር የለም። like anxiety like that is the only thing ያተረፍነው። ግን ኦኬ ጥሩ አረጉ እንበልሽ ሞት ፍርድ ተፈረደባቸው ተፈጸመም አልተፈጸመም እዳዝን እኮ ልጅ አይመልሳት ምንድን ነበር? እሺ መሞቷስ እሺ ሞተች ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል like እንዲህ ሰው መግደል ምናምን እንዲህ ሞድ ሰው አይደለም። ዶሮ እንኳን ሲታረድ ማየት አልወድም።